በንጉሥ ሰለሞን የተገነባው ታላቁ የእግዚአብሔር ቤተ መቅደስ። በጥንታዊቷ ኢየሩሳሌም መሃል ላይ የተገነባው መቅደሱ ለእስራኤል አምላክ የተዘጋጀ የተቀደሰ ስፍራ ነበር። ቤተ መቅደሱ በእግዚአብሔር ሐሳብና ዕቅድ መገንባቱም ከየትኛውም ሕንጻ ይለየዋል። ዕቅዱንም እግዚአብሔር ባመለከተው መሰረት ንጉሥ ዳዊት ለልጁ ለሰለሞን በጥንቃቄ ሰጥቶታል። መቅደሱ እግዚአብሔር ራሱ በሕዝቡ መካከል ሊኖር ጸሎታቸውን ሊሰማ የመረጠበት ስፍራ መሆኑ ለእስራኤል ሕዝብ ታላቅ ተስፋና ኩራት የሰጠም ነበር። ከዘመናት በፊት እግዚአብሔር ለዳዊት ልጁ ለእርሱ ቤተ መቅደስ ይሰራለታል ብሎ ቃል በገባው መሰረት ሰለሞን ቤተ መቅደሱን በጥበብ በሀብትና በሙሉ ትዕግስት ፈጽሞታል። የመቅደሱ ግንባታ 7 ዓመታትን የፈጀ ብዙ ሺህ የጉልበት ሰራተኞች የተሳተፉበት ቁጥሩ እጅግ የበዛ የሊባኖስ ዝግባ፣ ወርቅና ብር፣ ነሐስ የፈሰሰበት ነበር። ሰለሞን ቤቱን ሰራው ፈጸመው። የቤቱንም ግንብ ውስጡን በዝግባ ሳንቃ ለበጠ። ከቤቱም መሰረት ጀምሮ እስከ ጣራው ውስጡን በእንጨት ለበጠው። ደግሞ የቤቱን ወለል በጥድ እንጨት ከደነው። በቤቱ ውስጥ ቅድስተ ቅዱሳን ይሆን ዘንድ ኋላኛውን 20ውን ክንድ በዝግባ እንጨት ጋረደው። በቅድስተ ቅዱሳኑ ፊት ያለውን መቅደስ ርዝመቱ 40 ክንድ ነበረ። የቤቱንም ውስጥ በተጎበጎበና በፈነዳ አበባ በተቀረጸ ዝግባ ለበጠው። ሁሉም ዝግባ ነበር፣ ድንጋዩም አልታየም። በዚያም የእግዚአብሔር ቃል ኪዳን ታቦት ይኖር ዘንድ በቤቱ ውስጥ ቅድስተ ቅዱሳኑን አበጀ። መቅደሱ ሲጠናቀቅ የእግዚአብሔር የቃል ኪዳን ታቦት ከዳዊት ከተማ ወደ ቤተ መቅደሱ መጣ። ካህናቱ ለማገልገል መቆም እስካይችሉ ድረስ የእግዚአብሔር ክብር መቅደሱን ሞላው። በኋላም ሰለሞን በሕዝቡ ፊት ተንበርክኮ ጸለየ። ሕዝቡም መስዋዕትን ከሰውና በዓልን ካደረጉ በኋላ በእስራኤል አምላክ ተደስተው ወደ የስፍራቸው ተመለሱ። መቅደሱ ለ400 ዓመታት ለእስራኤል ሕዝብ የአምልኮ ማዕከል ነበር። ይኸውም በባቢሎናውያን እስከ ፈረሰበት ጊዜ ነው። የሰለሞን ቤተ መቅደስ ከድንቅ ኪነ ሕንጻውና ውበቱ ባሻገር የእግዚአብሔርን በሕዝቡ መካከል የማደር ፍላጎት የገለጠም ነበር።